ይህ ሜክ ሚዲያ ነው። ለመንጃ ፈቃድ ተማሪዎች እንዲሁም ለአሽከርካሪዎች ጠቃሚ የሆኑ ጥያቄዎችን ኑ አብረን እንስራ። ጥያቄ ቁጥር 1 በምሽት እያሽከረከራችሁ ሌላ መኪና ከፊት ለፊታችሁ ረጅም የግንባር መብራት እያበራ ቢመጣባችሁ ምን ታደርጋላችሁ? መልስ ብርሃን የበዛበትን አቅጣጫ በመተው ብርሃን ወዳልበዛበት አቅጣጫ ማለትም ቀኝ በኩል እይታን ማድረግ። ጥያቄ ቁጥር 2 በቁልቁለት መንገድ ላይ እያሽከረከራችሁ እያለ ድንገት ፍሬም ቢበጠስባችሁ በቅድሚያ ምን ታደርጋላችሁ? ማርሻችንን ወደ ዝቅተኛ ማርሽ በመቀየር በሞተራችን ለማብረድ መሞከር። ጥያቄ ቁጥር 3 የሃዛርድ መብራት ወይም ማስጠንቀቂያ መብራት መቼ ልትጠቀሙ ትችላላችሁ? መልስ መኪናችሁ በድንገተኛ ምክንያት መንገድ ላይ ከቆመባችሁና ሌሎች አሽከርካሪዎችን ማስጠንቀቅ ስትፈልጉ። ጥያቄ ቁጥር 4 እያሽከረከራችሁ እያለ ከኋላችሁ የሚከተላችሁ መኪና በጣም ቢጠጋችሁ ምን ታደርጋላችሁ? መልስ ከፊት ለፊታችሁ ካለው መኪና ጋር ያላችሁን ርቀት በመጨመር በጥንቃቄ ማሽከርከር። ይህ አደጋዎችን ለመቀነስና መኪናችሁን ለማቆም በቂ ቦታ እንዲኖራችሁ ያግዛችኋል። ጥያቄ ቁጥር 5 የድንገተኛ ተሽከርካሪ ከኋላችሁ መብራት እያበራ ወደ እናንተ ቢቀርብ ምን ታደርጋላችሁ? መልስ ተሽከርካሪያችሁን ወደ ቀኝ በማሽከርከር ቀኝ ረድፍ በመያዝ ማሳለፍ። ጥያቄ ቁጥር 6 የፍጥነት ወሰን ለምን አስፈለገ? መልስ በምታሽከረክሩበት የተለየ ቦታ ላይ ደህንነታችሁ ተጠብቆ እንድትጓዙ። ጥያቄ ቁጥር 7 እያሽከረከራችሁ መስቀለኛ መንገድ ላይ ስትደርሱ የእግረኛ ማቋረጫ ወይም ዜብራ ሳይጠቀም የሚያቋርጥ ሰው ቢያጋጥማችሁ ምን ታደርጋላችሁ? መልስ ቅድሚያ ለእግረኛ ስለሆነ እንዲያልፍ መፍቀድ። ጥያቄ ቁጥር 8 በሌላ መኪና ስትቀደሙ ምን ታደርጋላችሁ? መልስ ፍጥነታችሁን በመቆጣጠር በራሳችሁ መስመር ላይ ሐሳባችሁ ሳይሰረቅ ተረጋግቶ ማሽከርከር። ጥያቄ ቁጥር 9 ከፊት ለፊት ያለን ተሽከርካሪ መቅደም የማትችሉት መቼ ነው? መልስ በግራ በኩል በቂ ቦታ ከሌለና ከፊት ለፊት ያለው መኪና ወደ ግራ እየታጠፈ ከሆነ። ጥያቄ ቁጥር 10 አንድ አሽከርካሪ በኩርባ መንገድ ላይ ሲያሽከረክር ምን ጥንቃቄ ማድረግ አለበት? መልስ የመንገዱን አሰራር ሁኔታ ማጤን፣ የኩርባውን መጠን ከግምት ውስጥ ማስገባትና በፊት ለፊት የሚመጡትን ተሽከርካሪዎች መጠበቅ። ጥያቄ ቁጥር 11 አንድ አሽከርካሪ ከፊት ለፊታችሁ እየመጣ ረጅሙን የግንባር መብራት ባያጠፋውና እናንተም እሱ ስላላጠፋ የራሳችሁን ባታጠፉት ይህ ተገቢ ነውን? መልስ አይደለም። ሁለቱም ለማየት ከሚቸገሩ አንደኛው እንኳን የተሻለ ማየት ቢችል ይመረጣል። ሁለታችሁም ረጅሙን የግንባር መብራት የምትጠቀሙ ከሆነ አደጋውን እጥፍ ያደርገዋል። ጥያቄ ቁጥር 12 አንድ አሽከርካሪ ለመቆም ሲዘጋጅ የትኛው ማርሽ ላይ መሆን አለበት? መልስ በአንደኛ ማርሽ። ጥያቄ ቁጥር 13 ለጎማ መጎተት ምክንያት ሊሆኑ የሚችሉትን ጥቀስ። መልስ ሽምጠጣ ወይም አክሰለሬሽን፣ ፍጥነት መቀነስ ወይም ዲሰለሬሽን እና የጎማ ንፋስ መጠን ወይም ታየር ፕሬሸር። ጥያቄ ቁጥር 14 የተሽከርካሪያችሁን ትክክለኛ የንፋስ መጠን ማወቂያ ቦታችሁ የት ነው? መልስ የተሽከርካሪው መመሪያ መስጫ ወይም ማኑዋል ላይ። ጥያቄ ቁጥር 15 ተጠጋግቶ ማሽከርከርን ለማስወገድ ምን ማድረግ አለብን?
መልስ የ3 ሰከንድ ህግን ማክበር። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።